የሐዋርያት ሥራ ምዕራፍ 2 በበዓለ ሃምሳ ቀን መንፈስ ቅዱስ ወረደ። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም እንዲናገሩ በሰጣቸው መጠን በሌሎች ቋንቋዎች ይናገሩ ጀመር። በዚህ ጊዜ ከሰማይ በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱም ሰዎቹ በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋባ። በመገረምና በመደነቅ እንዲህ አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እኛ የጳርጤና፣ የሜድ፣ የኢላሜጤም ሰዎች፣ በመስጴጦሚያ፣ በይሁዳ፣ በቃጵዶቅያ፣ በጳንጦስ፣ በእስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቃሬና አጠገብ ባሉት በሊቢያ አውራጃዎች የምንኖር ከሮም የመጣን አይሁድና ወደ አይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን ሰዎች የእግዚአብሔርን ታላቅ ሥራ በየቋንቋችን ሲናገሩ እንሰማቸዋለን። ሁሉም በአድናቆትና ግራ በመጋባት ይህን ነገር ምን ይሁን ተባባሉ። አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው። ጴጥሮስ ለሕዝቡ ንግግር አደረገ። በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ለሕዝቡ ተናገረ። እናንት የይሁዳ ሰዎች፣ በኢየሩሳሌምም የምትኖሩ ሁሉ ይህን አንድ ነገር እወቁ፣ በጥሞናም አድምጡኝ። ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እናንተ እንደምታስቡት እነዚህ ሰዎች አልሰከሩም። ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረው ነው። እግዚአብሔር እንዲህ ይላል፣ በመጨረሻ ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶቻችሁ ራእይ ያያሉ፣ ሽማግሌዎቻችሁ ሕልም ያልማሉ። በዚያን ጊዜ በወንዶችና በሴቶች አገልጋዮቼ ላይ መንፈሴን አፈሳለሁ። እነርሱም ትንቢት ይናገራሉ። በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድርም ምልክቶችን እሰጣለሁ። ደመና፣ እሳት፣ የጢስም ጭጋግ ይሆናል። ታላቅና ክቡር የሆነው የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንት ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን፣ ድንቅ ነገሮችንና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና። ዳዊትም ስለ እርሱ እንዲህ ይላል፣ ጌታን ሁልጊዜ በፊቴ አየዋለሁ፣ እርሱ በቀኜ ነውና ከቶ አልታወክም። ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ። ሥጋዬም በተስፋ ይኖራል፣ ነፍሴን በሲኦል አትተዋትምና። ቅዱስህንም መበስበስን እንዲያይ አታደርግም። የሕይወትን መንገድ እንዳውቅ አደረግኸኝ፣ በፊትህ በሐሴት ትሞላኛለህ። ወንድሞች ሆይ ከቀደምት አባቶች ዳዊት ሞቶ እንደተቀበረ መቃብሩም እስከ ዛሬ ድረስ በመካከላችን እንደሚገኝ በድፍረት መናገር እችላለሁ። ነቢይ በመሆኑም እግዚአብሔር ከዘሮቹ አንዱን
በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል ገብቶለት መሆኑን አወቀ። ይህንን አስቀድሞ በማየቱ እርሱ በሲኦል እንደማይቀርና ሥጋውም እንደማይበሰብስ ስለ ክርስቶስ ትንሣኤ ተናገረ። ይህን ኢየሱስ እግዚአብሔር ከሞት አስነሳው። እኛም ሁላችን ለዚህ ነገር ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ካለ በኋላ የመንፈስ ቅዱስን ተስፋ ከአብ ተቀብሎ አሁን የምታዩትን የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣም፣ እርሱ ራሱ ግን እንዲህ ብሏል፣ ጌታ ጌታዬን ጠላቶችህን ለእግርህ መረገጫ እስከማደርግልህ ድረስ በቀኜ ተቀመጥ አለው። እንግዲህ እግዚአብሔር ይህንን እናንተ የሰቀላችሁትን ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይረዳ። ሕዝቡም ይህንን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስንና ሌሎቹንም ሐዋርያት ወንድሞች ሆይ ታዲያ ምን እናድርግ አሏቸው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁ እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተ ለልጆቻችሁ እንዲሁም ጌታ አምላካችን ወደ ራሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። በሌላ በብዙ ቃል እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቀቃቸው። ቃሉን የተቀበሉትም ተጠመቁ። በዚያ ቀን 3000 ያህል ሰዎች በቁጥራቸው ላይ ተጨመሩ። እነርሱም በሐዋርያት ትምህርትና በኅብረት እንጀራውንም በመቁረስና በጸሎት ይተጉ ነበር። በሐዋርያት እጅ ብዙ ድንቅና ተአምራት ይደረግ ስለነበረ ሰው ሁሉ ፍርሃት አደረበት። ያመኑት ሁሉ በአንድነት ነበሩ፣ ያላቸውንም ሁሉ የጋራ አደረጉ። ሀብታቸውንና ንብረታቸውንም እየሸጡ ለእያንዳንዱ ሰው እንደሚያስፈልገው ያህል ይሰጡ ነበር። በየዕለቱ በቤተ መቅደስ በአንድነት እየተገናኙ በቤታቸውም እንጀራ እየቆረሱ በደስታና በቀና ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን በቁጥራቸው ላይ ዕለት ዕለት ይጨምር ነበር።